ሰላም እንዴት አላችሁ? ውድ የፋና ዩቲዩብ ቻናል ቤተሰቦች በሙሉ እንዴት ቆያችሁ? እንዴት አላችሁ? እያለን ዛሬ ደግሞ ለፋሲካ ለመጪው የፋሲካ በዓል የሚሆኑ ነጭ በነጭ ለቤተክርስቲያን የሚሆኑ በጥልፍ የተሰሩ ቆንጆ ቆንጆ የፈርጥ መጠነኛ ነጭ በነጭ ልብሶችን እንዲሁም ደግሞ ብትን የነጭ ልብስ ሽመና መጠነኛ ዋጋ ያላቸውን ወደ እናንተ እናቀርብላችኋለን። ከዚህ በፊት ደግሞ የጥልፍ ልብሶችን ወይም ደግሞ ሽፎኖችን ማየት ከፈለጋችሁ ለዛሬው ቪዲዮ አዲስ የሆናችሁ ሰዎች ወደፊት ያሉትን ቪዲዮዎች ከፊት ያሉትን ገብታችሁ ማየት ትችላላችሁ። ሌላ ጊዜ ደግሞ በሌላ ልብሶች እንገናኛለን። የዛሬዎችን እንግዲህ ማየት እንጀምራለን ማለት ነው። እኔ ከለበስኩትም መጀመር እንችላለን። እኔ የለበስኩት እንግዲህ በጣም የሚያምር ቆንጆ ነጭ በነጭ ነው። ከታች በጣም መጠነኛ ጥለት ሆኖ የተሰራ ዛሬ እንግዲህ ከነጠላው ጋር ነው አድርጌ ማሳያችሁ ማለት ነው። የልብሱ ዲዛይን ቀሚሱ ግር ላይ ያለው እንዲሁም ነጠላው ጫፍ ላይ ያለው ዲዛይኑ ይሄንን ይመስላል። ለየት ያለ አዲስ ዲዛይን ነው። የምታዩት ዲዛይን ምንድነው? የቤተክርስቲያን ከቤተክርስቲያን ከላይ የሚሆነው ጉልላት ነገሩ መስቀል ያለው ማለት ነው። በሱ ዲዛይን የተሰራ ሙሉ በሙሉ በነጭና በሲልቨር ክር ከዛ ደግሞ ሙሉ በሙሉ በሚያምር ቆንጆ ፈርጥ የተሰራ ነጭ በነጭ ነው። ይሄ ልብስ እንግዲህ ቀለል ያለ ሹራብ ስራ ከወገብ በላዩ ቀለል ያለ ወገብ ላስቲክ አድርጌ ብዙ ጊዜ ሸፒ ልብስ ነው የማዘወትረው። ይሄኛውን ደግሞ ለቤተክርስቲያን ስለሆነ እንዳያስጨንቀኝ ፍሪ ሳይዝ አድርጌ ወገቡ በላስቲክ እጁ ደግሞ ያው ለቤተክርስቲያን ስለሆነ እጁ ሙሉ ነው። አንገቱ ብዙ ያልተከፈተ አራት ማዕዘን ቪ ሆኖ ነው የተሰራ። ከወገብ በታች እንደምታዩት አራት አርብ ነው። ደብል መነን ስላልፈለኩኝ ደብል መነን አልጨመርኩበትም። ገበሩ ነጭ ነው እንዲታይ ነው የፈለኩ ማለት ነው። ሌላው ነገር ደግሞ ጠርጠር ሸብሸብ እንዲል ስለፈለኩኝ ከወገብ በታች እንዲሁም ከወገብ በላዩን በስቲም ተደርጎ ተሸብሽቧልና እንደምታዩት የተሸበሸበ የተለበሰ ልብስ ነው ማለት ነው። ይሄ እንግዲህ በጥልፍ ነው የተሰራ። ዲዛይኑ እንደምታዩት ነው፣ በጣም ያምራል። የዚህ የልብስ ዋጋ ተሰርቶ አልቆለት 21 ሺህ ብር ማለት ነው። ሙሉ በሙሉ የፈርጥ ልብስ ስለሆነ ነው። በቀጣይ ደግሞ እንዲሁም ሁሉም ዛሬ የምናሳያቸው ነጭ ልብስ ናቸው። መጪው ፋሲካ ነው። ከወዲሁ አዛችሁ በቶሎ እንዲሰራላችሁ ማለት ነው። እዚህ ጋር የምናየው ልብስ ደግሞ እንግዲህ ትልቅ ልብስ ዲዛይን አለው። ምናልባት ዲዛይኑን ካስታወሳችሁት እዚህ ድረስ የሚደርስ ለሙሽራ የሚሆን ዲዛይን አለው። ይሄ ደግሞ ደንበኞቻችን ለፋሲካን የፈለጉት እነሱ ተቀንሶ እንዲሰራ ስለመረጡ ጎልደን እና ነጭ ሲልቨር ተቀላቅሎ ነው የተሰራ። ፈርጡን በተመሳሳይ በነጭ ፈርጥና በጎልደን ፈርጥ ነው የተሰሩ ማለት ነው ተቀላቅለው። ከታች ያለው ዲዛይን በጣም ያምራል። ይህም በተመሳሳይ ከታች ዙሪያው ላይ ትንንሽ መስቀሎች አሉት። ከላይ ደግሞ እንደገና እነዚህ ተደራቢ መስቀሎች አሉት ማለት ነው። ወደ ወገብ በላይ ስራው ስንሄድ ደግሞ የወገብ በላይ ስራው ሸፒ ነው የመረጠች ደንበኛችን። አንገቱን አራት ማዕዘን ነው። ወገቡ ደግሞ ቀበቶ እዛው ላይ የተጠለፈ እጅጌ ሙሉ መጠነኛ የሆነ አሰራር ነው የተሰራላት። ጀርባውን ላስቲክ ጥቅጥቅ በዚፕ ነው የተሰራ። በአራት አርብ ብትን ብሎ ነው የተሰራ። ይሄኛው ነጭ በነጭ ደብል መነን ስለፈለገች እንደ ማንኛውም ሀበሻ ልብስ ስራ ደብል መነኑ ሁሌም እንደተጠበቀ ሆኖ ነው የተሰራላት። የዚህ ዋጋ እንግዲህ ተሰርቶ አልቆለት 24 ሺህ ብር ከትልቅ ነጠላ ጋር። ይህም በተመሳሳይ ሙሉ በሙሉ የጥልፍና የፈርጥ ልብስ ስለሆነ ማለት ነው። በቀጣይ ደግሞ ወደዚህኛው ልብስ እንሄዳለን። ይሄኛው ልብስም ደግሞ ለቤተክርስቲያን ነው የሚሆነው። ነጭ በነጭ ነው፣ በጣም ያምራል። እንደምታዩት ወራጅ ጥልፍ ነው። እኔ የለበስኩትም በወራጅ ጥልፍ ቢሰራ ከታች ያለው ዲዛይን በጣም ጠባብ ስለሆነ ወራጁ ይበልጥ ልብሱን ያሳምረዋል ማለት ነው። እንግዲህ ይሄኛውንም ስንመለከት ሙሉ በሙሉ በነጭና በነጭ ወርቀ ዘበን የተሰራ ጥልፉ ማለት ነው። የአንገቱ ስፌት ዲዛይን አራት ማዕዘን በቪ በደንበኛ ምርጫ ነው የተሰራው። ሌሎቹ እዚህ ጋር የገቡት ፈርጦች ሁለት የተለያየ አይነት ፈርጥ ነው የገባ። በጣም ያምራል። ፈርጦች ደግሞ በደንብ ሻይን እንዲያደርጉ ተብሎ በብዛት ነው ፈርጥ የተጨመረበት ማለት ነው። የወራጁ ዲዛይን ከታች እንደምታዩት እዚህ ጋር ዙሪያ ሆኖ ተጠልፏል ማለት ነው። ይህም በተመሳሳይ በአራት አርብ ቀለል ብሎ በደብል መነን የተሰራ እጁ ሙሉ እንዲሆን ስላልተፈለገ እጅ እያጭር ጡንቻችን ድረስ ሆኖ ነው የተሰራው። ፊት ለፊቱ እንደምታዩት ሸፒ ነው። ሸፒ ሁሌም ይታወቃል፣ ሀበሻ ልብስ ይበልጥ ያሳምራል። ጀርባው ደግሞ ላስቲክ ጥቅጥቅ በዚፕን የሆነ እንደዚህ አይነት ነጭ በነጭ ልብሶች እንግዲህ ነጠላቸው በጣም ትልቅ ማድረግ፣ መጠነኛ ማድረግ፣ መካከለኛ ማድረግም ይቻላል ማለት ነው። ምክንያቱም ኖርማል በሜትር የሚዘጋጁ መነን ስለሆነ በተፈለቀው መጠን ማተለቅ፣ ማሳነስ፣ መካከለኛ ማድረግ እንችላለን በጥልፍ ስለሚዘጋጅ ማለት ነው።
ይሄም እንግዲህ ወራጅ ጥልፍ ነው። ሙሉ በሙሉ በፈርጥ የተሰራ ነው ብያለሁ። ተሰርቶ አልቆለት ቆንጆ ሆኖ ጥራቱን ጠብቆ 24,000 ብር ማለት ነው። እሺ በመቀጠል ደግሞ እንግዲህ ይህንን ልብስ በተደጋጋሚ በጣም ብዙ ደንበኞች በተደጋጋሚ ያዘውን ሰርች ይላቸዋለሁ። ያው ከአመት ባለፈው አመት ላይ የሚያሳየነው ልብስ ነው። የሚያምርና የማይሰለች ቆንጆ ዲዛይን ነው። በጣም ያምራል። ይህ ልብስን በተመሳሳይ ጎልደን ተቀላቅሎ መሰራት ይችላል። እንዲሁም ደግሞ ትልቅ ዲዛይን አለው፣ ጉልበት ድረስ የሚሆን አለው። ይሄ መጠነኛው ዲዛይን በሙሉ ነጭ ከሲልቨር ጋር ተቀላቅሎ ሲሆን ደግሞ ለመልበስም ይቀላል፣ ለቤተክርስቲያንም ይመቻል፣ ውበት አለው ማለት ነው። የወገብ በላይ ስራው ምንድነው? ሹራብ ስራ ነው። ነገር ግን ወገቡ እዚህ ጋር የምንመለከተው ቶፕ አለው ማለት ነው። ቶፕ ማለት ያው የመነን ቀበቶ ነው። መጠለፍ ከፈለገ መጠለፍ ይችላል። አንገቱ ቀለል ያለ ቪኒ ሆነው እዚህ ጋር ተለጣፊ ፈርጦች ናቸው። በካውያ በደንብ ስለተያዙ አይረግፉም። እነዚህ በራሱ ደረት ላይ ሲሆን ሲለበስ ከአሻንጉሊቷ ይልቅ ይበልጥ ሰው ላይ በጣም ያምራል ማለት ነው። እጁ እጅዬ ሙሉ በዚፕ ነው የተሰራው። ጀርባው ደግሞ ፊት ለፊቱ ቶፕ ስላለው ዙሪያ ላስቲክ አላደረግነው፣ በጥቅጥቅ ነው ያደረግንላቸው ማለት ነው። ይህም እንግዲህ በትልቅ ነጠላ ቆንጆ ሆኖ ተሰርቶ አልቆ አሁን ላይ ባለው ዋጋ 23,000 ብር ነው ማለት ነው። እሺ በቀጣይ ደግሞ እንግዲህ መጪው የፋሲካ ወቅት ነው ብለናል። ጾም መፍቻ ነው፣ ሰርጎች ፕሮግራም እንዲሁም ግራጁዌሽን ይኖራልና በተለይ ደግሞ ለተመራቂዎችና የሰርግ ፕሮግራም ላላቸው ሰዎች ደግሞ የፈለጉትን አይነት ከነጭ ልብስ የሆነ የጥልፍ ልብስ እንዴት እንደሚሰራ እንዲሁ አዲስ ለዚህ ቪዲዮ አዲስ ለሆኑ ሰዎች ለማሳየት ነው። እንደምታዩት የፎቶ ልብስ ነው። በጣም ያምራል። ቆንጆ ሆኖ የፎቶ ስራ ራሱ ዲዛይኑም፣ ከለሩም፣ ፈርጦቹም እያንዳንዱ ነገር ከፎቶ ላይ ተጠብቀው የተሰሩ ናቸው። አንድም ልዩነት የላቸውም ማለት ነው። ስለዚህ የምትፈልጉትን የጥልፍ ልብስ ለግራጁዌሽን በግሩፕ ሊሆን ይችላል፣ ለሰርግም እንዲህ በግሩፕ ማዘዝ ለምትፈልጉ የምትፈልጉትን የጥልፍ ልብስ ብትልኩ፣ የሽመናን ብትልኩ ይሰራል። ይበልጥ የጥልፍ ልብስ ሲሆን ግን የምትፈልጉት ከለር ተቀይሮ ዲዛይን የምትፈልጉት ተጨምሮ ተቀንሶ መጥበብ ያለበት ጠቦ መስፋት ያለበት ሰፍቶ መሰራት ይችላል ማለት ነው። የዚህ ልብስ ዲዛይን እንግዲህ እንዳልኳችሁ የፎቶ ዲዛይን ነው። ከወገብ በታችም ከወገብ በላይም ጥልፉ በጣም ያምራል። ቆንጆ አብሽ ከለር ነው። ከላይ ደግሞ ደመቅ ያለ አረንጓዴም አለው፣ ቤጅም አለው። ልብሱ በጣም ያምራል። ከወገብ በላዩን ስንመለከት ደግሞ 4 ማዕዘን በቪ ነው ማለት ነው። የስፌቱ ስታይል እጁ ሙሉ ነው የሆነው። በደንበኛችን ምርጫ እንደዚህ ያደረግንላት። አሁን ይበልጥ በብዛት የተሰሩ ያሉ ሸፒ ልብሶች ናቸው ብለናል። ስለዚህ ይህም ሸፒ ነው። በተመሳሳይ ጀርባው ላስቲክ ጥቅጥቅ በዚፕን የሆነ ይህን ልብስ እንግዲህ አብሽ ከለሩን በቢጫ በአረንጓዴ ሊሆን ይችላል፣ ወይም በቀይ ቀይሮ ማሰራት ለሚፈልግ ሰው የሚፈልጉትን የከለር ምርጫ መቀየርና ማሰራት ይችላሉ። ከነዚህ ውጭ ደግሞ የትም ላይ ያያችሁትን ልብስ ብትልኩ ከፎቶ ጋር አንድ አይነት ኤግዛክት ይሰራላችኋል ማለት ነው። የዚህ ልብስ እንግዲህ ሙሉ በሙሉ ከታች ከላይ በዱባይ ክር ኳሊቲውን ጠብቆ የተሰራ ነው። ፈርጦቹ ደግሞ ጠንቀቅ ብለው ቦታቸውን ጠብቀው ነው እያንዳንዱ ፈርጦች የተተከሉ ማለት ነው። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ 37,000 ብር ማለት ነው። እሺ አሁን ደግሞ እንግዲህ የምናያቸው ከጥልፍ ውጭ የሽመና ልብሶች በነጭ ለምትፈልጉ ሰዎች የሽመና መጠነኛ የሆኑ እንዲሁም ሰፋ ያሉትን ነው የምናያቸው ማለት ነው። ይሄ እንግዲህ የጥለቱ መጠን እኔ በለበስኩት ይሆናል ታች ላይ የሚሆነው ማለት ነው። ነገር ግን ይሄ ከለበስኩት ይልቅ ይሄኛው ቀለል ይላል፣ ምክንያቱም ሽመና ስለሆነ። ይሄንን ይመስላል። እንደምታዩት ቀጭን ጥለት ነች። በወራጅ ቢሰራ በጣም ያምራል። ሽመናው ላይም ደግሞ ፈርጥ ቢጨመርበት በጣም ያምራል። ይበልጥ ሻይን ያደርጋል። ልብሱ በደንብ ውበት ይኖረዋል ማለት ነው። እነዚህ እንግዲህ 4 አርብ ናቸው። ይሄ ደግሞ ነጠላው ነው። በደብል መነን ነው የሚሰራ። ያው አሰራሩ ሁሌ እንደምናውቀው ማለት ነው። የዚህ ልብስ እንግዲህ ተሰርቶ አልቆ ዋጋውን መጠነኛ ነው። ጥለቱም ደግሞ ቀለል ያለ ነው። እንደ ሌሎች ልብሶች አይከብድም፣ እንደ ጥልፍ ልብሶች ማለት ነው። የዚህ ልብስ 2 ነው እንግዲህ ያላቸው። ለፋሲካ ከወዲሁ ቢያዙ መድረስ ይችላል ማለት ነው። በእርግጥ አጭር ጊዜ ነው፣ ነገር ግን በቅርብ ቢያዙ መድረስ ይችላል። የዚህ እንግዲህ ተሰርቶ አልቆ ቆንጆ ሆኖ 13,000 ብር ማለት ነው። በመቀጠል ደግሞ አሁንም የሽመና ልብስ ነው የምናየው። ይሄ ደግሞ መካከለኛ ጥለት ያለው ቆንጆ ነጭ በነጭ ነው። እንደምታዩት የድሮ ጥለት ይመስላል፣ ነገር ግን ሙሉ በሙሉ በነጭ ስለተሰራ በጣም በጣም ያምራል ማለት ነው። 4 አርብ ነው። አርበ ሰፊ ነው ይሄኛው ልብስ ከቅድሙ ትንሽ ይሄ ሰፋ ይላል። ያ ማለት 4ቱ አርብ ሲገጣጠም እንደ 5 አርብ ነው የሚቆጠር ማለት ነው። ነጠላውን በምናይበት ሰዓት ደግሞ ነጠላው ዲዛይን ይህንን ይመስላል። በጣም ቆንጆና
መጠነኛ የጥለት ዲዛይን አለው ማለት ነው። ይሄ እንግዲህ ተሰርቶ አልቆ ቆንጆ ሆኖ በየትኛውም አይነት የስፌት አሰራር 15,000 ብር ማለት ነው። በመቀጠል ደግሞ የምናየው የደረጃ ዲዛይን ነጭ በነጭ ነው። እንደምታዩት ደረጃ ዲዛይን ነው። ከታች መካከለኛ ጥለት አለው። ከላይ ደግሞ ጠበብ ያላለው፣ ወደ ላይ ደግሞ እንደገና በድጋሚ ጠበብ ያላለው ማለት ነው። እንደምታዩት 3 ደረጃ ነው። በጣም ቆንጆ ነው። ጥልፍ ነገር የሆነ ዲዛይን እዚህ ጋር ደረጃው ላይ ሊሆን ይችላል፣ መስቀል ሊሆን ይችላል። የምፈልጉትን አይነት ይጨመርበት ለሚል ሰው ጨምረን መስራት እንችላለን፣ በሚፈልጉት አሰፋፍ እንዲሁም የጥልፍ ዲዛይን ማለት ነው። የዚህ ልብስ እንግዲህ ነጠላውም እንደምታዩት ቆንጆና 2 ደረጃ ነው። በጣም ያምራል። 4 አርብ ነው። ይህም በተመሳሳይ 4 አርብ ሆኖ አርበ ሰፊ ስለሆነ ሲሰፋ እንደ 5 አርብ ነው የሚቆጠር። መነኑ ደግሞ ቆንጆ ጽድት ያለ 2 አይን መነን ነው ማለት ነው። ይሄ እንግዲህ ተሰርቶ አልቆለት በተመሳሳይ በየትኛውም አይነት አሰራር 15,000 ብር ማለት ነው። በመቀጠል ደግሞ እንግዲህ ደረጃ ልብስ ነው። የዚህ ደረጃ ደግሞ ለየት የሚያደርገው ምንድነው? 2 ደረጃ ነው። ታችኛው ሰፋ ያለ ነው። ከላይ ያለው ደግሞ ጠበብ ያለ ደረጃ ነው ማለት ነው። ብዙ ጊዜ 3 ደረጃ የተለመደ ነው። ይሄኛው ደግሞ 2 ደረጃ ነው ማለት ነው። መነኑም ቆንጆ ነው። አርቡም ደግሞ አርበ ሰፊ የሚባል ነው ማለት ነው። ዛሬ ነጭ በነጭ ሽመናዎቹ አርበ ሰፊ ሆኖ የጨርቁ ማቴ ጥራት በጣም ኳሊቲ ስለሆነ ሲሰፉ በጣም ውበትና ጥንካሬ ያላቸው ማለት ነው። ይሄም ደግሞ በተመሳሳይ በየትኛውም አይነት አሰራር ተሰርቶ አልቆለት 15,000 ብር ማለት ነው። በመቀጠል ማሳያችሁ ልብስ እንግዲህ ያው የተወሰነ ለየት ይላል። እስካሁን ካየ ነው ነጭ በነጭ ነው። ሽመናነቱ ለየት ያለ ፈርጥ ስራ ነው። ሲነካ በእጅ ሲነካ ያስታውቃል። በጣም ትልቅ ዲዛይን ነው። ለሙሽራ መቁረቢያ በቤተክርስቲያን ጋብቻ በቤተክርስቲያን ስርዓት ለሚደረግ ጋብቻ መሆን የሚችል ነው። የጥለቱ ስፋት ጉልበት ድረስ ይሆናል። በጣም የሚያምር ሽመና ነው። ምናልባት ቪዲዮ ላይ ካስታወቀ አላቅም፣ በእጅ ሲታይና ሲዳሰስ ያስታውቃል። ፈርጥ ፈርጥ የሚመስሉ ነገሮች አሉት። እንዲሁም ደግሞ ነጭ ወርቀ ዘብ አብሮ ተሸምኖለታል ማለት ነው። የዚህ ልብስ እንግዲህ ነጠላው በጣም ሰፊ ቆንጆ ትልቅ ነው። ሌላው ደግሞ መነኑ ሁሌ ከሚሰሩት መነኖች ከ2 አይኑ በጣም ሻል ያለ ነው። ይሄ ልብስ ለሙሽራ ቢሆን በጣም ቆንጆና ተመራጭ ነው። ከላዩ ላይ ደግሞ መስቀል ሊሆን ይችላል። የተለየ ዲዛይን ለሚፈልግ ሰው እሱን ጨምረን መስራት እንችላለን ማለት ነው። ሌላው የዚህ ልብስ ለየት የሚያደርገው ምንድነው? ይሄ የምንመለከተው ቶፕ ይባላል። ቶፕ ማለት ተለጣፊ ለወገብ በላይ መጠቀም የምንችለው እንደ ወገብ በታች አይነት ጥለት የተሰራ ነው። እነዚህ 2ቱ አርቦች ለወገብ በላይ መስሪያ የተዘጋጀ ነው ማለት ነው። ለሙሽራ ያልኩኝ ለዛ ነው። ፈርጥ ተጨምሮበት በሸፒ ሆኖ ይሄንን ከወገብ በላይ ተጠቅመ ነው። ይሄኛው 4ቱ አርብ ደግሞ ሰፋ ብሎ ብትን ብሎ ለወገብ በታች ቢሰራ በጣም ያምራል ማለት ነው። የዚህ ልብስ እንግዲህ ምንም አይነት ፈርስ የለውም። እንደምታዩት ይሄ ራሱ በውስጥ በኩል ራሱ መልኩ ሌላ ልብስ ወይም ሌላ ዲዛይን መሆን ይችላል። ያ ማለት የዚህንም ስንመለከት እንደምታዩት ሌላ አይነት ዲዛይን ይይዛል ማለት ነው። ይሄ እንግዲህ ምንም ነገር ሳይጨመርበት እጅና አንገቱ ብቻ ተጠልፎ ከወገብ በታች ላይ ምንም አይነት ዲዛይን ሳይጨመር በዚህ ባለው በራሱ በፈርጡ ስራ ተሰርቶ አልቆ 24,000 ብር ማለት ነው። ተለቅ ያለ ልብስ ነው። የወገብ በላዩም ቶፕ ስላለው ለየት ያለ ዲዛይን ነው ማለት ነው። ለሙሽራ ቢመርጡት ቆንጆና ድምቀት የሚሰጥ አይነት ልብስ ነው። በመቀጠል ደግሞ እንግዲህ ከጠበብ ካለ ጥለት ደግሞ የተወሰነ ሰፋ ወደሚል ስንገባ ይህንን የመሰለ ቆንጆ ነጭ በነጭ የጥበብ ዲዛይን ነው። ብዙ ጊዜ ነጭ በነጮች መስቀል ዲዛይን ወይም የተለመዱ ናቸው። ብዙ አዳዲስ ነገር አይመጣውም። በሽመና ሲሆን ማለት ነው። በጥልፍ ሲሆን የተፈለገውን ልብስ ከለር ቀይሮ መስራት ይቻላል። ይሄኛው ሲሆን ደግሞ ሽመናዎች ላይ ብዙ አዲስ ነገር የላቸውም። ይሄኛው ግን ያምራል። ሙሉ ነጭና ሲልቨር ከለር ስለሆነ ነው እንጂ በደንብ ስናየው ምናልባት ቪዲዮ ላይ ላያስታውቅ ይችላል። ነገር ግን የራሱ የሆነ የጥበብ ዲዛይን አለው። የሚያምር ዳይመንድ ከለር ውስጡ ላይ የተለያየ ቅርጾች ያሉት ዲዛይን ተደርጎ የተሸመነ ሽመና ነው። በተመሳሳይ ይህም 4 አርብ ነው። አርበ ሰፊ ነው። ነጠላው ደግሞ ይህን ይመስላል። የነጠላው ጥለት በጣም ቆንጆና መካከለኛ ነው ማለት ነው። ይሄ እንግዲህ ተሰርቶ አልቆ ቆንጆ ሆኖ 15,000 ብር ማለት ነው።
በመቀጠል ደግሞ ይህንን ልብስ ዲዛይን እንግዲህ በፒንክ በጎመን ከለር በብዙ ልብስ ተሸምኖ የወጣ ልብስ ነበረው። አሁን ደግሞ ነጭ በነጭ ተሰርቶለታል። ብዙ ጥበቦች በነጭ ተሰርቶ አያውቁም። አሁን ላይ አንዳንድ ልብሶች ወደ ነጭ ተቀይረው የተሰሩ ነው፣ ልክ እንደ ጥልፉ ማለት ነው። የዚህ ዲዛይን እንግዲህ ያምራል። ሲልቨሩ በጣም ቆንጆ አይነት አገባብ ነው የገባ ሽመናው ማለት ነው። ነጠላው ይህንን ይመስላል። በቂ ነጠላ አለው። የመነኑ አይነትም ሁለት አይን ነው። ያው ከሁለት አይን ውጭ አሁን ላይ ስለሌለ ማለት ነው። ይሄም እንግዲህ ተሰርቶ አልቆለት ቆንጆ ሆኖ 15,000 ብር ማለት ነው። በመቀጠል ደግሞ እንግዲህ የተወሰነ ቀለል ሊበል የመስቀል ዲዛይንም ይኑረው ለሚል ሰው ደግሞ እንደዚህ መጠነኛ የመስቀል ዲዛይን ያለው ውስጡ ታቹ ደግሞ ከመስቀሉ ስር ያለው መደቡ በሚያምር በቆንጆ ሳባ የተሰራ ነው። ሳባው በጣም ያምራል። መስቀሎቹም በጣም ያምራሉ። መነኑ ሁለት አይን ጽድት ያለ ቆንጆ ንጹህ መነን ነው። ነጠላውም ደስ የሚል ቆንጆ መስቀል ነው። ዳር ላይ ያሉት እነዚህ አገባባቸው ፈርጦቹም ደግሞ በጣም ያምራሉ። የመስቀሉም ሙሉ በሙሉ በወርቀ ዘብ በነጭ ወርቀ ዘብ ነው አብሮ የተሸመነ ማለት ነው። ጥልፍ ይመስላል፣ ነገር ግን ጥልፍ አይደለም፣ ሽመና ነው። ይሄኛው ደግሞ ቆንጆ ሆኖ ተሰርቶ አልቆ 13,000 ብር ማለት ነው። እሺ በመጨረሻ ደግሞ እንግዲህ ደረጃም የሌለው ወርቀ ዘብም ያልበዛበት ቀለል ያለ ነጭ በነጭ ዝም ያለ ለሚፈልግ ሰው ይሄንን ጥለት እናያለን። ይሄ ጥለት እንደምታዩት ነጭ ወርቀ ዘብ ሻይን የሚያደርግ ነገር አልበዛውም ማለት ነው። እንዲበዛ ከተፈለገ ደግሞ ፈርጥ ተጨማሪ ፈርጥ ማድረግ እንችላለን። ይህም በተመሳሳይ 4 አርብ ነው። ቆንጆ ነው ሲሰፋ ያምራል። ብዙ ጊዜ ብልጭልጭ ያልበዛው ለሚፈልጉ እናቶች ቢሰራ ለቤተ ክርስቲያን ደስ ብሏቸው መልበስ የሚችሉት አይነት ልብስ ነው። የዚህ ልብስ እንግዲህ ተሰርቶ አልቆ ዋጋው 13,000 ብር ማለት ነው። እሺ እንግዲህ በዛሬ ቪዲዮአችን እንደተመለከታችሁት ቆንጆ ቆንጆ የሽመና እንዲሁም የጥልፍ ነጭ በነጭ ለፋሲካ ማቅረቢያ የሚሆኑ ልብሶችን ያሳየናቸው። ከሀገር ውጭ ናችሁ የምታዩ ሰዎች አገር ውስጥ ላሉ ቤተሰቦች ለእናቶቻችሁ ስጦታ መስጠት መመረቅ ለምትፈልጉ ሰዎች በስልክ ደውላችሁ ማዘዝ እና እዚሁ በዴሊቨሪ ማድረስ እንችላለን። አገር ውስጥ ላሉ ከስተመሮቻችን ዴሊቨሪ ይኖራል ማለት ነው። ውጭ ያላችሁ ሰዎች ደግሞ በዚህ 2 ሳምንት ቢታዘዙ ለፋሲካ መድረስ የሚችሉ ቀለል ያሉ ልብሶችን ያሳየናችሁ። ቀጣይ ደግሞ በሌላ በተለያዩ ልብሶች እንዲሁም ሽፎኖች እንዲሁም ደግሞ ለፕሮግራም መሆን የሚችሉ ልብሶችን ይዘን እንቀርባለን። ቀጣይ ደግሞ በሌላ ልብሶች እንገናኛለን። ሰላም ሁኑ።